ፉትቦል ፐባችን ተጀምሯል። እንዴና አሎች አንድ ጊዜ እስቲ ለሳምንቱ በእናትህ ቆንጆ ሳምንት ከባርሳ በስተቀር ማድሪድ አሸንፏል፣ ማንቻ አሸንፏል፣ ሲቲም ተለጥፋለች፣ ሊቪም፣ ቼልሲ፣ አርሰናል ብቻ ነው። ባርሳን አሸንፈናል። እንግዲህ ደስ ብሎናል። የሪያል ማድሪድ ለለና በዚህ ሳምንት ተመልሶ መጥቷል። አመት እንትን በኋላ ከአመት ሽንፈት በኋላ አምና ኦልሞስት ዶሚኔት አድርጎታል። አምና ኤል ክላሲኮ ባርሳ 4-0 እንደውም ስቱዲዮቹን እያሳመርናት ምናምን ትዝ ይላል ጨዋታ ነበርና በጣም ለሁለት ስትወይሉብኝ ከጋዜጠኛ ኤርሚያስ ጋር ለሁለት ወይላችሁብኝ እኔ ብቻዬን ምርጥ እንቅስቃሴ አድርጎ አንተም እንደውም የተወሰነ ያንስ ፍሊክን በጣም ኳሊቲ አይቻለሁ። ባይዘው የባርሳሊው ነው ይሄ ሃይላይን አድርጎ እነ መባፔን ኦፍሳይድ የሚያደርጉበት ትራክ አበሳጭቷል። ጓደኛችንን በዛው ሞመንት ተስምቤ ወደ ባርሳ እኔ ጨዋታ ወዳለሁ። ባይዘው እነ ሚድል ኦፍ ጨዋታ ማልደግፈው ቲም ራሱ ሰውኝ ምናምን ልመሰጥ እችላለሁ እና የምትፈልገው የሆነ ጨዋታ ቆንጆ ጨዋታ ከሆነ እኮ አትክዶም። አንዳንዴ እግር ኳስ የምትወድ ከሆነ እንደዛ ነው እና አምና ዶሚኔት አድርጋችኋል። ዘንድሮ ግን ወፍ የለ ገና ነው። አንድ ጨዋታ በመጀመሪያው ይሄ ጨዋታ ያሳያል እኮ እንዳምነው ግን ዶሚኔት አታረጉም። ዋንቲንግ እንትን የሚለኝ ማለት በቃ ኤል ክላሲኮ አሁን ፈርቼው ነበር እኔ እንደ ሪያል ማድሪድ ደጋፊ ሳስበው ያምናው ዶሚኔሽን የሚቀጥል መስሎኝ ነበር። አሰልጣኙም አዲስ ስለሆነ ታክል አድርጎታል። እንዴት ነበር እስቲ ተመሳሳይ አሁን ሃንሲ ፍሊክ አምና ሲመጣ 3 ዋንጫዎች ያመጣል ብለን አልገመትም። ለባርሳ ደጋፊነቴ ማለት ረጅም ጊዜ አይቻለሁ። ሃንሲ ፍሊክ ያው ከብሔራዊ ቡድን ነው ወደ ባርሴሎና የመጣውና የብሔራዊ ቡድን ላይ ያሳየው የነበረው አቋም ያው የጀርመን ብሔራዊ ቡድን ላይ ጥሩ ስላልነበር ነው የተተካው ማለት ነው በኔግሌስማን እና ወደዚህ ሲመጣ አትሊስት የባየር ሙኒኩን ሌጋሲ ይዞ ይመጣል የሚል እምነት አልነበረም። ትንሽ ያው ወረድ ብሎ ስለነበር ማለት ነው። ሲመጣ ባርሳ ቤት ሲመጣ ግን ያልተለመደ የጨዋታ አቀራረብ ይዞ መጥቶ በአልትራ ሃይላይት የሚጫወት ባርሴሎናን ፕሬስ አድርጎ ኳስ የሚቀማና የማይደክም ባርሴሎናን ውብ የሆነ ባርሴሎና አሳየን እና ማድሪድ ላይ አንቸሎቲ ላይ ዶሚኔት አደረገ። ሁለቱም ባክ ቱ ባክ ማለት ነው። አንደኛው እንደውም በጣም አሳምሮ በሚባል ሁኔታ ነው ያሸነፈው እና ዘንድሮ ደግሞ የጃቪ አሎንሶ አመጣጥና የሃንሲ ፍሊክን ቆይታ ምናምን ስናስብ ጃቪ አሎንሶ አዲስ እንደመሆኑ ሃንሲ ፍሊክ አምና ደግሞ በጣም ጥሩ እንቅስቃሴ እንደማድረጉ መጠን እኔም ባርሳን ጠብቄ ነበር በደንብ። ግን የሆነ ክሩሻል ሞመንት ብዬ ማስባት አለች ለዘንድሮ ኤል ክላሲኮ ማለት ነው። ላሚን ያማል የሚባል ተጫዋች ላሚን ያማል ያው የማያጠግብ እንጀራ ከእንትኑ ይታያል እንደዛ ከዚህ ሁሉ ብቃቱ ጋር የአቲቲዩድ እና ኦፍ ዘ ፒች እና ኢን ዘ ፒች ያው ግልጽ ነው። ኦፍ ዘ ፒች ያለው ዲሲፕሊን አየነው እኮ ሜዳ ላይ ፒች ሳይድ ላይም አየነው እና ትናንትና በጣም ወርዶ ከነበሩት ተጫዋቾች በቃ አልፎ እንትን ከሚላት እሱንም ኦልሞስት በቃ ሬቲንጉም የወረደ ነበር እና ራሽፎርድ የተሻለ በዛ በኩል እንደውም የተሻለ አንዳንድ ነገሮችን ሲያደርግ ነበር እና ከአምናው ጋር ስናነጻጽረው ሃንሲ ፍሊክ ቆይቷል። በእርግጥ ያው በቀይ ምክንያት ጨዋታው ላይ አልነበረም፣ ግን ያው የኮሚኒኬሽን ችግር ይፈጠራል ብዬ አላስብም እና አሎንሶ ደግሞ ይዞት የገባው አቀራረብ የማድሪድን የአምናውን ፖዚሽን ስቲል ባርሴሎና ነው አናሊቲካል ስናይ የተሻለው የነበረው ነገር ግን የነዛን ከማጥቃት ወደ ከመከላከል ወደ ማጥቃት በሚደረጉ ትራንዚሽን ላይ የቀዳዳዎችን በመጠቀም የአትሌቶችን በመጠቀም በተለይ ደግሞ የጁድ ቤሊንጋም ቬርሳታይል መሆን እና የሚያደርጋቸውን ቻንስ ክሬት የሚያደርጋቸውን ቻንሶች ተጠቅሞ ጉድ ሰርቶታል ትላንትና ባርሴሎና። ይሄ ውጤቱ 2-1 እንደውም እንትኑን ጨዋታውን እንትን አይደል እንደውም ትንሽ የሃንሲ ፍሊክ የጨዋታ ስታይል ትንሽ ኪሊያን ኤምባፔን በተደጋጋሚ ኦፍሳይድ ምናምን ፎርዛት ማተር ፔናልቲ መስጥቷልና ያስገባዋል የጨዋታው ሲስተም ነው እንጂ ባርሳ በጣም የተጋለጠበትና ከነ ላሚን ያማል የሚጠበቅበትን ያላገኘ ሮበርት ሌቫንዶቭስኪም እንዳለ ሆኖ ፌራን ትክክል ሰሌዚ ጋር ማለት ነው። ላሚን ያማል ከቅድመ ጨዋታ በፊት ፖድካስት ላይ ቀርቦ የተናገሩ ነገሮች ነበሩ። ክለቡን እንትን አንደርስቲሜት የማድረግ ነገር ታይቶበታል። ያ ነገር ሪያል ማድሪድን አግሬሲቭ
አላረጋቸውም ብለህ ምን ታስባለህ? ጥያቄ ነው። አሁን ፕሮፌሽናል ተጫዋቾች ካየህ አሁን ለምሳሌ ራሱ ጁድ ቤሊንጋም ላይ እንሂድ ማለት ነው። ጁድ ቤሊንጋም ማለት በጣም በቃ ኳሊቲ ፕሮፌሽናል፣ ለእኔ ፕሮፌሽናሊዝም እንደዛ ይመስለኛል። ምክንያቱም ያደገበት መንገድ ከበርሚንጋም ጀምሮ ወደ ዶርትመንድ፣ ከዶርትመንድ መጥቶ ወደ ማድሪድ በሚመጣበት በዛ ሂደት ውስጥ ማለት ነው የራሱን ፐርሶናሊቲ ዴቨሎፕ እያደረገ ነው። ስቲል እኮ ቶኒ ነው ገብቶሃል አይደል? ማቹሪቲ ሌቭሉ ድንቅ ነው። ይሄኛው የራሱ የእግር ኳስ የራሱ አካሄድ ያለው ያው በፊት ፒኩ ላይ ደርሷል የምንለው 27 ነበረ። አሁን በቴክኖሎጂም ከምንም ከአርሊ ስለሚገቡ 16 ምናምን ስለሚገቡ እስከ 20 እስከ 22 ቴኒስ ላይ ባሎን ዶር መብታል። ለምሳሌ በዚሁ እንትን ከሄደ አምና እኮ የአምናው ማድሪድ ቻምፒየን ሊግ የበላበት ዓመት ላይ ቶፕ 3 ውስጥ ነበር አይደል? እና ምን ልፈልግ ነው ፕሮፌሽናሊዝሙ ታያለህ ኦፍ ዘ ፒች ላይ ለምሳሌ የተጋጣሚ ሎጎን ሳይረግጥ ነው የሚያልፈው። ሪስፔክት ታደርጋለህ። ይሄ ለአንተ ነው የሚጠቅመው ለቡድን። አሁን ለምሳሌ ላሚን ያማል ያን ፖድካስት ያው ናግ ለማድረግ የማድሪድ ደጋፊዎችን ማድሪድ እንደክለም ማለት ነው ያን ባያደርግ የማድሪድ ህብረት አይመጣም። ማድሪድ እኮ ዘንድሮም እያሸነፈ ቢሆንም የተቸገረባቸው ጨዋታዎች አሉ። ለምሳሌ የ6 ቁጥር ሚና ላይ እነ ኦሬሊያን ቾሚኒ በሚጠበቅባቸው ደረጃ እየተጫወቱ ነው ብዬ አላስብም። እንደውም ካማቪንጋ ሲመጣ የተሻለ ማለት ማየት ጀምረን የቪኒ ጁኒየር ጥሩ አለመሆኑን ማስታንቱኑን ሲያሳየን ነበር። ትናንትናም ያው እንደጠበቅናት ባልሆንም ማለት ነው ቪኒና ያ ተጽዕኖ ኖሮበት ማድሪድ ነው ጨዋታውን የጀመረው። የባርሴሎናን ስናይ ደግሞ ያምናው አለ ዘንድሮ ደግሞ በተሻለ ሀንገር ነው ብለህ ስታስብ ላሚን ያማል ያን ፖድካስት ሰራና የማድሪድን ህብረት ቲሙን የጎዱ የራሱ አግሬሲቭ አደረጋቸው። እያንዳንዱ ኢንዲቪጁዋል ኤሪያ ግራውንድ ዱልስም በቃ በመብለጥ ነው ሲጫወት የነበሩትና ህብረት እንዲፈጥሩ አደረጋቸው። ታክቲካል ነገሮች ውጭ ማለት ነው። የኢንዲቪጁዋል ፐርፎርማንስ ችግር ነው እንጂ ሃንሲ ፍሊክም በእንትኑ በይዞት በገባው ሲስተም የሲስተሙ ችግር ኖሮበት ነው የሚል ደፍሬ መናገር አልችልም። ምክንያቱም ይሄ ቲም ፌራን ቶሬስን ከፊት አድርጎ አይተናል። ከፒኤስጂ ጋር ቢሸነፍም በጣም ምርጥ ጨዋታ ነበር የነበረው። ትናንትና ግን ዶሚኔት ተደርጎ የሆነ እዛ ጋር የተላቀቀ ነገር አለ ማለት ነው። የነ ራፊኒያ አለመኖር እንዳለ ሆኖ ማለት ነው። እና እዛ ላይ ደግሞ የላሚን ያማል እንደዚህ ወርዶ መገኘት ባርሳን ያው ከነበረበት ቦታ ነው ያወረደው እና ጨዋታው በጣም ለተመልካችም ያው አስሬ ስነሳ ስከምጥ ብዙ ሙከራዎች የነበሩበት እንደውም ኦፍሳይድ ጎል ሲገባ ራሱ መሳቀቅ ትጀምራለህ። የማንደ ማድሪድ ደጋፊ አሁን ለምሳሌ ኪሊያን ኤምባፔ ሲሮጥ ከሃይላይ ነው የተነሳ ኦፍሳይድ ነው አንደኛውን አይታታል። በጣም በቃ ላይት የሆነች ነች ፐርፌክሽን ነው እና ሴሚ ኦቶሜትድ የባይኖር ሪኮግናይዝ ማይደረግ አይነት ነገር ነው። ዘንድሮ በጣም ባርሴሎና የሃይላይት ኢንተራቃቸው በጣም በቃ ወደ ሻርፕነስ እንትን የሚል ነው። በጣም ይሄ ከምን ይሰሩታል መሰለህ ታክቲካሊ ይሄን ስታደርገው የተጫዋች ኳሊቲዎች መኖር አለባቸው ብዬ አሁን እንደነ ማጉዌር ምናምን አይነት እንደዛ አይነት ነገሮች ላይ ቶሎ አንደርስታንድ ያደርጋል ብዬ ይቸገራል። ለሎ ብሎክ የሚሆኑ ተጫዋቾች ናቸው እና ሃሪ ማጉዌር የድሮ ሴንተር ባኮች ኢቨን አሁን ቫን ዳይክ እንደውም የተሻለ እንደውም ሪከቨር ያደርጋል ብዬ አስባለሁ ከግልጋም ጥሩ ስለሆነ ማለት ነው። ከቫን ዳይክ ጀምሮ ብታያቸው የሎ ብሎክ ተከላካይ ሆኖ ዴቨሎፕ ያደርጉት እዚህ አሁን ሃንሲ ፍሊክ ጋር ስትመጣ የመጨረሻውን የተች ላይን ይሄ ሜዳውን ለሁለት የምትቆርጥበት ቦታ መስመር አለቻ እሷን ነው እንደ እንትን የምጠቀመው ኦፍሳይድ የመስሪያ እንትን ማለት በእሷ ነው የሚጠባበቀው። እንዴት ነው የሚናበቡት? ቆይ አሁን እኔ አንደርስታንድ ማድረግ የምፈልገው አራቱ እንዴት ነው የሚናበቡት? ቴሌፓቲካሊ እንትን ነው አንድ ሰው ሊድ ያደርጋል ወይስ አራቱም ናቸው ኢንቮልቭ የሚያደርጉት እዚህ ነገር? ሁሌ ለምሳሌ ነው ታክቲካሊ ሜዳን ጨዋታን በማንበብ ጥሩ የሆነ ተጫዋች ይኖራል ሁሌ ማለት ነው ከሴንተር ባክ ማለት ነው። ያ ይመረጥና የአራቱንም ላይን እንዲቆጣጠር ነው የሚደረገው። አሁን ይሄ ለኖርማል ክለቦች ላይ የምናየው ነው። ዩናይትድ ቤትም አርሰናል ቤትም የምናየው ነው። ባርሳ ላይ ስመጣ ግን የተች ላይኑን ያችን እንደ ፍሬም ይጠቀማል። የሃፍ ሳይድ እንትን የጨረራ ያለችበትን ሃፍ ሳይድ ምክንያቱም
ከአፍሳይዱ ወደ ማድሪድ የሜዳ ክፍል ያለው ውስጥ ኦፍሳይድ ብትገባ መብት ነው ትችላለህ፣ በራስ ሜዳ ላይ ስለሆነ ማለት ነው የሚፈቅድልህ። ስለዚህ እነሱ የሚያደርጉት ምንድነው ያቺን አፍላይን ጠብቀዋት ነው ኦፍሳይድ ትራፕ የሚሰሩት ማለት ነው። ወደ ውስጥ አይገቡም፣ ምክንያቱም እዛ ጋር ይበላሉ። ስለዚህ እሷን ያደረጉና እንትን ይሰሩታል ማለት ነው። እና የተከላካዮቹ ብቻ ሳይሆን በረኛው የተሻለ መሆን አለበት። ለምሳሌ ሼዝኒ ነው አይደል የገባው ኢንቮልቭ ያደርጋል እዚህ ነገር ላይ። አዎ ምክንያቱም እነዚህ አራቱ ተከላካዮች ወጥተው ነው ፕሬስ የሚያደርጉት። ስለዚህ ከተከላካዮች ጀርባ በጣም ረጅም የሆነ ስፔስ ይፈጠራል። ንቁ መሆን አለበት። ስዋይፐር ጎልኪፐር ብቻ ሳይሆን ወጥቶ ኳስን ዲስትሪቢዩት ማድረግ የሚችል ከቦክስ ውጪ መጫወት የሚችል በረኛ ነው። አሁን ጋርሻ የፈረመበት እንትን አንዱ ያ ነው። ምክንያቱም ቴር ስቴገን አለው የቲም ሼዝኒ ያለው ጋርሻን ታስፈርም ይሄን ከሱ አገኛለሁ ብለህ ነው። እና አንድ የሆነ ጨዋታ ላይ ባልሳሳት ከሪያል ኦቬሮ መሰለኝ ከሪያል ኦቬሮ ጋር ወጥቶ ረጅም ወጥቶ ጋርሻ ኳስ አቀብላለሁ ብሎ ለሚስ ፓስቶ ነው ገብቷል፣ ተመቶ እንደዚህ ተደርጎ ማለት ነው። እና ይሄን ይፈልጋል የሃንሲ ፍሊክ የጨዋታ ስታይል። ፓክ ኩባርሲ አለ፣ ሮናልዶ አራውሆ አለ አይደል፣ ጋርሺ አለ። አሁን ትናንትና ጋርሺ እና ኩባርሲ ናቸው። እና ኩባርሲ 19 ዓመቱ ነው። ከላሚን ያማል ነው ሪከቨር የማድረግ ችግር የለበትም። የታክቲካል ነገሩን የሚያሳየው ከጎኑ ጥሩ ተከላካይ ካለ ማለት ለዛ ነው ጋርሺ ያደርጋል። ጋርሺውን በጣም ፈጣን የምትለው ተከላካይ አይደለም፣ ግን ሃንሲ ፍሊክ በጣም ታክቲካል ነገሮችን የሚጠቀምበት ተጫዋች። አንዴ ሴንተር ባክ ያደርገዋል፣ አንዴ ቀኝ ላይ ያሰልፈዋል፣ አንዴ ሚድፊልድ ያደርገዋል። ይሄ ማለት ምንድነው ልጁ የአሰልጣኙን ታክቲክ በመረዳት የተሻለ ነው ማለት ተገብራል። ስለዚህ ኩባርሲ ያለ እዚህ ጋር ኤሪክ ጋርሺያ አለ። ኤሪክ ጋርሺያ ነው የኦፍሳይድ ሲስተሙን እንዲሰሩ ጋይድ የሚያደርገው ማለት ነው። ገብቷል። የመጨረሻውን ተጫዋች እያየ ይለቃል እሱ ማለት ነው። ምክንያቱም አንተ አሁን እናንተ ሴንተር ባክ ብሎ እኩል ካልሆንን በእኔ እናንተ መሀል ገብቶ እንትላል ማለት ነውና ሻርፕ መሆን አለበት። ኦርጋናይዝድ ሆነ በጣም ሻርፕነስም ይፈልጋል። በጣም እንደምናያት ያው ትንሽ የሆነች ፍራክሽን ኦፍ ነገር እንትን ፉትቦል ፐብን ነው እያያችሁ ያላችሁት ተመልካቾቻችን። ፎሎ፣ ሼር፣ ላይክ እያደረጋችሁ ሰብስክራይብን ብታደርጉና አይከፋንም። ወደ እንግሊዝ እንመለሰልኝ። እንግሊዝ ፕሪሚየር ሊግ እንግሊዝ ብዙዎቹ ትልልቆቹ ተሸንፈዋል። አርሰናል እና ማንቸስተር ነው ማሸነፍ የቻሉት። ሲቲ፣ ቼልሲ እና ሊቨርፑል ተሸንፈዋል። እንዴት ነው ብዙ ሺፍቶች አሉ ቴብሉ ላይ ራሱ ገባ ወጣ ማለት ነገር አለና ትክክል ነው። የእንግሊዝ ፕሪሚየር ሊግን በወልቭስ ብጀምር ደስ ይለኛል። ወልቭስ ከበርንሌ ቪቶር ፔሬራ እድለኛም አልነበረም ትናንትና። አሁን ላይ ይባረራሉ ተብሎ ከሚጠበቁ አሰልጣኞች መካከል ሆኗል። አምና ታች የነበረውን ወልቭስ ሚድ ቴብል ላይ እንዲጨርስ ያደረገው ነው። አክቹዋሊ ብዙ ተጫዋቾች ወጥተውበታል። እነ ማቲያስ ኩኒያ ወጥተውበታል። አይት ኑሪም ሲቲ ገብቷል፣ የግራ ተመላላሹ ማለት ነው። እና ፎርሜሽንም እንዲቀይር አድርጎታል የእነዚህ ልጆች ማጣት። ግን ወልቭስ ደግሞ አያወጣም የምንለው ቲም አይደለም። ከአምና ጃንዋሪ ጀምሮ ወደ 200 ሚሊዮን ዩሮ አወጡ በተለያዩ ተጫዋቾች ማለት ነው። እና ሰውየውንም ጫና ውስጥ የከተው ያ ነው። ምክንያቱም ብሩኖ ላጅ ሲለቅ ቲሙን በጣም የፖርቹጊዝ ተጫዋች ዶሚኔት ያደርጉ ነበርና ቪቶር ፔሬራ መጥቶ እሱን የማከም ስራ ሰርቷል ረጅም። እና ቪቶር ፔሬራ ቀጣይ ጨዋታ ካልቻለ ከባድ ነገር ውስጥ ይገባል። ፕሬሸር ውስጥ ገብቷል። ያው አይተናል። በርንሊን ባለቀ ሰዓት አግብቶ እድለኛም አልነበረም። የኤንጂን ሰምተናል። ኤንጂን ተባለ ያው ሾንዳይችን ቢዞ ሾንዳይች ትናንትና ተሸንፏልና ቪቶር ፔሬራ ቀጣይ ተጠባቂ ይሆናል ብዬ አስባለሁ። ሌላው የቅዳሜ ጨዋታ አለ የማንቸስተር ዩናይትድ ከብራይተን ያደረገው። ሌላው በጣም ፕሬሸር ውስጥ የነበረ አሰልጣኝ ኖሮ ናሞሪም እና ብራይተን ደግሞ ማንቸስተር ላይ ዶሚኔት ማድረግ የሚታወቅ ክለብ ነው። ዌልቤክ ያገባሉ ብዙዎቹ ትልቁ ማንቸስተር ከረጅም ጊዜ በኋላ ያየሁት ብሏል። ምክንያቱም ከ8 ጨዋታዎች 6ቱን ዶሚኔት ያደረገው ብራይተን ነው። ኢማጂን በዩናይትድ ስታተስ ማለት ነው። ይሄ የውጤቱ ብቻ ሳይሆን ጨዋታው ላይ የነበረው ቲሙ እንዴት ሲንቀሳቀስ ኦርጋናይዝድ ነው።
ለምን ሩበን አሞሪም አንዳንድ ተጫዋቾችን እድል እንደማይሰጣቸው ለአንዳንድ ተጫዋቾች ደግሞ የተሻለ ጊዜ እንደሚሰጥ የታየበት ምክንያቱም 3-0 እየመራ የነበረ ቲም ከቅያሬ በኋላ ተወሰነ ነበር። ፓትሪክ ዶርጉ ሲገቡ ማኑኤል ጋርቲ አንቺ የምትወጂያት ተጫዋች ጋርቲ እነሱ ምናምን ሲገቡ የተቀየረ ነገር እና ሩበን አሞሪምን በዛ ጨዋታ ያልተረዱ ሰዎች አሁን በቅያሬው ይሄንን እዚህ ጋር ሰሌ ክሬዲት መስጠት እፈልጋለሁ። ሲንስ ከድሮ ጀምሮ አሞሪም እኔ ዳውት በነበረብኝ ሰዓት ሁሌ ቻሌንጅ ታደርገኛለህ። አሞሪም ፕሮጀክት ገብቶታል ከምላቸው ሰዎች መካከል እና ይገርመኛል። አሁን ወደ አንተ ሀሳብ እኔም ወደ መምጣት እያልኩ ነው። በቃ እያሳመነኝ ነገር ነው። ከጨዋታ እየተሻሻለ ፖሴሽኑም የማሸነፍም ስፕሪቱ ጨምሯል እና ሲንስ ዴይ ዋን ታምንበት ነበር እና ኮንግራ እንዴት ነው ይሄንን ለአንተ ሰርፕራይዚንግ አይደለም? ዩናይትድ ቤት ላይ ያው እኛ የዩናይትድ ደጋፊ እንደመሆናችን መጠን ማለት ነው ረጅም ጊዜ አይተናል። የፈርጉሰንን ቲም እናውቀዋለን በደንብ እሱን በደንብ አይተናል እና አሰልጣኞች ጆዜ ትልቅ አሰልጣኝ መጥቷል። እነዚህ አሰልጣኞች እየመጡ ዩናይትድ ስኬታማ አላደረጉትም። ካልቸሩ ጥሩ አልነበረም። ከስትራክቸሩ ጀምሮ የቲሙ አወቃቀር አሰልጣኞቹ ደግሞ በስትራክቸሩ ዶሚኔት የሆነ ነገር ገባ። ለምሳሌ እዚህ ጋር የእንትናን ጨምርል የርገን ክሎፕን አስተያየት ዩናይትድ ላይ 2015 ለመፈረም አናግራቸዋለሁ። ኤድዋርድ ዋርድንና ማን ነው አብራም ግሌዘር ወይ ጆይ ግሌዘር ነው ወይም ደግሞ ያኔ የነበረው ሁለቱን ሲያናግራቸው በነበረበት ወቅት ያሉት ምንድነው ስለ ሲስተም ስለማሻሻል ስለ አካዳሚ ምናምን እንዲያወሩት ነው የጠበቀው። እሱ ጋር ሄደው የፈለግከውን ተጫዋች እንገዛልሃለን። የዩናይትድ ደጋፊ ጸጥ የሚያደርግበት ሜትር ነው ግሌዘሮች ማለት ነው። ኩዊክ ፊክስ ለምሳሌ ዩናይትድ እንትናነስ ሚድፊልድ ላይ የሆነ ተጫዋች አጣ ፖል ፖግባን በ89 ሚሊዮን ፓውንድ ታመጣውና ፍሎፕ ታደርገዋለህ እዚህ ማለት ነው። አጥቂ አጣ ሰምባዲ የሆነ ክንፍ ላይ አጣ 100 ሚሊዮን ከፍለ ከአንቶኒ የመሰለ ተጫዋች ታመጣጣ በኤጂ ሄደ ተጫዋች ካቫኒ ዝላታንን ሲያስፈርም የነበረ ኢጋሃሉን ያስፈረመት ቲም ነውና ጸጥ ማድረግ ነው እንጂ ቲምን ቢልድ ስለማድረግ አይደለም። የአንቶኒ ፕሮግረስ ሆኖ ፕሮጀክት እንደ ፕሮጀክት ማዕቀፍ ኖሮት ኤክስኪዩት ሲደረግ አልነበረ። አሁን ግን ሰር ራትክሊፍ ከመጡ በኋላ እንደ ፕሮጀክት ይዘውት አሞሪንም አሁን 3 ዓመት እንታገሰዋለን ሲሉ ኮንፊደንስ ሰጥቷቸው ነው የሰውየው አፕሮች ማለት ነው። በፉትቦል ደረጃ ምንም ጥያቄ የለውም 25% ሼር ቢኖራቸው ከግሌዘሮች የተሻለ አመለካከት አላቸው። እሱ ሌላ ኮንስፓይሬሲ ቢኖረው ማለት ነውና ሩበን አሞሪም ላይ ከኤሪክ ቴናግ የተለየ ምን አየበት ስትል ቴናግ እኮ ካልቸሩን እኮ ለማስተካከል የሄደበት መንገድ አለ። ጊዜዎቹ ሌላ ታሪክ ቢሆኑም ማለት ነውና ለምሳሌ ሳንቾን ኤክዛይል የሆነና ሳንቾን ራሽፎርድ ላይ ኮምፕሮማይዝ ማድረግ ያንን አስተሳሰብ ሩበን አሞሪም ላይ እናታይ መጣና 5 ቦምብ ስኳድ ነው ያላችሁ ተብሎ የተገለጹት ማለት ነው። በላውንቸር ነው የመጣችው ያለውን ግሬስ ያለው ምናምን ሳይሆን ለቲሙ ቅድሚያ መስጠት እና የመጡት በነዛ እነማን ናቸው ወርክ ኢንቫይሮንመንቱን የሚረብሽ አይነት ቫይብ የሚያራምዱትን አብሯቸው እኮ አይሰራም ነበር ምናምን የሚገርም ትሬኒንግ ማለት ነው እንዳይበክሉ ነው። ይሄን ስለማይፈልግና አሁን ከአምስቱ 4ቱን አስወጥቷል። የቀረው ታይለር ማላሻ ነውና እሱም ደግሞ ኦልሬዲ ጃንዋሪ ላይ መውጣቱ አይቀርም። በእነሱ የተተኩ ተጫዋቾችን ስናይ ቡድኑ ሁልጊዜ ይቸግርበታል የምንለውን አሁን ስንከራከር እዚሁ የነምበር 6 ጉዳይ የትክክለኛ 6 ቁጥር ጉዳይ ካሴሚሮ ሁሌ ገባውጣይ ማለት ነው ጥሩ ይሆናል አንዳንዴ ከእድሜ ጋር ምናምን ነገር እና ያንን የአርሰናል ጨዋታ ላይ በምንድን ነው እኔ አሁን ከአርሰናል ሽንፈት ጀምሮ ነው አሞሪም ዘንድሮ ፕሪሲዝንም አይቻለው የአርሰናል ጨዋታ ላይ ደግሞ የሰጠኝ የሆነ ኢምፕሊኬሽን ነበር። ምክንያቱም በጣም የሚገርም ጂኒስ አሰልጣኝ መሆኑን የምታውቀው ለምሳሌ የካሴሚሮ እና የብሩኖ ፈርናንዴዝ ጥምረት በጣም ፕሬስ አድርጎ ለሚጫወት ቲም ከኋላ በካውንተር አታክ በጠቃ ቲም ትሆናለህ። ያንን ሲሸፍን የነበረው በሁለቱ 10 ቁጥሮች ነው። ማቲያስ ኩኒያ ማለት ከሚድፊልድ ጀምሮ ተጫውቶ ያደገ ነው ከኮሪቲፓ ጀምሮ እና ከኋላ ጀምሮ ኳስን ቢልድ ሲያደርግ እዛ ጋር ስፔስ ነው የምትሸፍነው። 6 ቁጥር 6 ቁጥር ተከላካይ ክፍተት ካለ ኩኛ እየሮጠ ይመጣና
እንደ ሴንተር ባክ አክት ያደርጋል። ብራያን ምቦሞን ደግሞ በብራይተን ጨዋታ እያየን ነበር። ምክንያቱም አማድ በተደጋጋሚ ሜል ዊንግ ባክ ነው፣ እሱ የሄደበትን ቦታ እየተመለሰ ሲያስጥል በደንብ የመናበብ ነገር እና ተጫዋቾች ከበረኛ ጀምሮ ያው ምስጋና ለኦናና መውጣት እና ለዛ ቁጭ ማለት ማቁም በዚህ ባሰኮ ይያዛል እንዴ ነው ያልነው እኮ ፊልም ምናምን እኮ መስራት ያለበት ከቁመቱ ጋር ምናምን በጣም በዛ ላይ ያን ቁመት ይዞ ፓንቻ ያረግ ታይሚንጉ የተበላሸ። ስለዚህ ፊልም ምን ነበር ሲዘል ራሱ እኮ ተሳቀቃለህ ይሰጣና ላይ ምናምን ሁለቱም ደግሞ አንድ ኳሊቲ ያላቸው ኦናናና ባይንደር ቆንጆ ኳሊቲያቸው ሁለቱም በቃ ሴት ፒስ ኳስ ምናምን ታይሚንግ ጠብቀው የሚያዝ አይችልም። ጭንቅላት ክፍተት ያለባቸው ነው የሚመስለኝ። እንዴት ካልኩሌት አድርገህ የሆነ ማውጣት ፓንች ልክ ስትመጣ ካልኩሌት አድርገህ ታይም ማውጣት። በረኛ ይህንን ማድረግ ካልቻለ ቬሪ ፈርስት እንትን ነው ታይሚንግ። ሁለቱም ላካል። ይሄ ደግሞ መጣና አሳየን። ያው ገና ቢሆንም ግን ፕሮሚሲንግ ነው። በደንብ ለምሳሌ አምናኮ እና አርሰናል እንደዚህ ሴት ፒስን እንደ ፔናልቲ በሚጠቀሙበት ጊዜ ታይሚንግ አችልም ማለት በጣም ከባድ ነገር እና እነዛ ተቀምጦልናል። ቱርኩም እዛ ሄዶ ቢሰራ እንትን የሆነ ፊልም ምን ነበር ከኤሊፍ ጋር ጥቁር ፍቅር ቢሰራ በደንብ ኦናናም ደግሞ እዛው ቱርክ ነች አብረው አንድ ላይ ሁለት ኩዚና ጉኒ ቢሆኑ በደንብ አሪፍ በረኛ ነው። ወደ ታክቲካል ጉዳይ ስንመለስ በረኛው እስከ አጥቂው ድረስ ማለት ነው። ሴስኮም ገባ፣ ማቲያስ ኩኒያንም እንደ ፎርስ ነው የተጠቀመ። አንድ የሆነ ነገር ታያለ በሶስቱ የዩናይትድ ጨዋታ ማለት ነው። የሚገርም በመሀል አትራክቲቭም እየሆነ መጣ። በጣም ቦሪንግ የነበረው ማንቸስተር ጨዋታው ፍሎ እየመጣ ነው። ፕረስም ይደረጋል። ሲከላከልም ትንሽ ካውንተር ላይ ነው እንጂ ክፍተት ያለው ኦርጋናይዝድ በሆኑበት ሰዓት ጎል የማስተናገድ አቅሙ እየቀነሰ መጣ። አሁን ትንሽ ማስተካከል ያለበት የካውንተር አሁን ብራይተን ላይ ሁለቱ ጎሎች የተቆጠሩበት መንገድ አሁን ምንላቸው መንገድ አለ። ሴት ፒሶች ናቸው። አንደኛው ዳይሬክት ፍሪ ኪክ ነው፣ አንደኛው ደግሞ ኮርና ነው። እዛ ጋር የሴት ፒስ ኮቹ የሚጠየቅበት ነው። ፈርናንዴዝ ነው የሚባለው እሱ ማለት ነውና ሩበን አሞሪም ማኔጅ ነው የሚያደርገው እንጂ ሴት ፒሱን ተከፋፍላሉ። የኮቺንግ ስታፍ እንደ ድሮ ሄድ ኮች ቢሆኑ ሄድ ማለት የሁሉም ኮቾች አሉ። የእያንዳንዱ የአካል ብቃት የሴት ፒስ ኮች አለ፣ የአጥቂ ብቻ አለ፣ የተከላካይ በፖለቲካ ብናየው ፌዴራሊዝም ማለት ነው። እነሱን ሰብስቦ ፓወር ዜድ ያደርግና ከዛ አጠቃላይ ውሳኔ የመጨረሻ ውሳኔ እሱ ይሆናል እና እዛ ጋር ሴት ፒስ ላይ ችግር ሲኖር የሩበን አሞሪም ቀጥታ ላይሆን ይችላል ዛት ማተር እና ግን አሁን የምንላቸው በካውንተር ዩናይትድ የሚሮጥበት ቲም አይደለም። ባለፈው በጣም በፕሪሚየር ሊጉ ትልቅ ስታቲስቲክስ ያለው ቲም ከማጥቃት ከመከላከል ወደ ማጥቃት ብራይተን ያንን በዛ ዩናይትድን ሲያሰገው አልነበር። ሴት ፒስ ነው ሲያገባ የነበረው እና ዛስ ዋይ ዌልቤክም ያን ሴት ሲሰጠው በጣም አስቸግሯቸው ነበር ዩናይትድ እና ዩናይትድ በጣም ፐርፌክት ናይት ያሳለፈበት 3 ሎት ቢያልቅ እኮ በጣም ያናደኝ ነበር። ውጤቱን አይገልጽም ማለት እና ይሄ ፍራስትሬሽኑ እየቀነሰ አሁን ቲም ቢልድ አፕ ላይ እንዲያተኩር ጊዜ የሚሰጠው የሆነ ለጨዋታ ምክንያቱም ጫና ውስጥ ነበር ሰው ማለት ነው ከኔ እንጂ እኩል ማለት ነው። ጥሩ የሆነ ናይት ያሳለፈበት ዩናይትድ አሪፍ ሰሌ ፉትቦል ፐብ ነው እየተከታተላችሁ ያላችሁ ተመልካቾቻችን። ሰብስክራይብ፣ ላይክ፣ አባዎቻችን ደግሞ ኮሜንት ላይ እያሰፈራችሁ አብራችሁን ሆኑ። እስቲ አንድ ሰብሰብ አድርገ የሽንፈቶችን ደግሞ ቼልሲን፣ ሊቨርፑልን እና ሲቲን አንድ ላይ ምንድን ነበር ሀፕን ያደረገው? የሊቨርፑል ያው ተያይዞ የመጣ ችግር ነው። ባለፈውም ስታነሰው ነበረ የተከላካዮቹ ደስ የሚለኝ የክሎፕ ፖድካስት ስሰማው የሆነ ማስባቸውን ነገሮች ነው የተናገረው እና ክሎፕ ኦልሞስት ሬክሩት ያደረጋቸው ተጫዋቾች ነው። ግራቬንቤም የክሎፕ ሬክሩትመንት ውጤት ነው እና ግን መጣና አርኔ ስሎት እዛች ጋር የሆነች ከማካሊስታር ጋር የሆነች ኬሚስትሪ ፈጥሮ ሊቨርፑል ያው አንጫነስ አሁን ችግሩ የሚጀምረው እሱ ያስፈረማቸው ተጫዋች ዘንድሮ በጣም ስንት ወደ 400 ሚሊዮን ፓውንድ ገደማ ያወጣው አይደል? ከሌሳጋ ምናምን ተጨምሮ ሌላ ያልገቡም ተጫዋች አጥቂ ማስፈረም ማለት ነው ዛት ማተርና ያን ስታይ
ስኳድን ደግሞ ማኔጅ ጥበብ ነው። ለምሳሌ ያለምንም ታክቲክ 20 ዓመት እንግሊዝ ፕሪሚየር ሊግ ዶሚኔት ያደርገው ሰር አሌክስ ፈርጉሰን ማለት ነው በጣም የሚታወቅበት በማን ማኔጅመንት ነው። ያለምንም ታክቲክ ምንድን ነው እሱን ዲፋይን የሚያደርግ ታክቲክ ስለሱ ስለማታወራ ነው እንጂ ታክቲክ የለውም ለማለት አይደለም። አሁን ላይ ማንቸስተርም የተቸገረው አይደንቲቲ ስለሌለው ይመስለኛል። ብዙ ክለቦች አይደንቲቲ አላቸው። ማንቸስተርን ስታስብ ግን እንደዚህ አይነት አጫወት ተብሎ አይደንቲቲ የለውም እና አሁን ለምሳሌ ባለፈው ወደ ሌላ ጨዋታ ወደ ማንቸስተር ስለመለስከኝ ማለት ነው ባለፈው ዩናይትድ አይደንቲቲ ሳይኖረው ፎርሜሽኑን ቀይሮ ከሚያሸንፍና አይደንቲቲ ኖሮት የተሸነፈ ከሚቀጥል ስትለኝ በብራይተን ተሸንፎ አይደንቲቲውን ቢይዝ ይሻላል። ሎንግ ተርም ለቲሞች ፊር ፋክተር የምሰጥበት አይደንቲቲ ዩናይትድ በፈርጉሰን ጊዜ ያነሳው ለዛ ነው እንደዚህ አይነት ነበር። በቃ የኪክ ኤንድ ረሽ ቲም ነበረ በሁለቱ ክንፎች ያጥቃል። ግን ፈርጉሰን እሱ ራሱ ሀሳቡ የሚቀይር ተጫዋች ነው። በሶስት ሚድፊልደሮች መጫወት ጀመረ። እየቀየረ መጣ። በሮናልዶ ምክንያት ኢንቨርትድ ዊንገሮችን መጠቀም ጀመረ። የነ ያንግ ታሪክ ምናምን ብዙ አለ እና አርኔ ስሎት ስንመጣ አሁን ትላልቅ ተጫዋቾችን አሌክሳንደር ኢሳክን ይዛ ኤኪቲኬ 70 ሚሊዮን ፓውንድ የወጣበት አጀማመሩ ጥሩ ነበረ። ሊቨርፑል እያሸነፈ ስለነበር ሞር እንትን አይታየንም ነበር ችግሮቹ ማለት ነው። ኤኪቲኬ ለዛ ለመጀመሪያው የተገኙት ውጤቶች በጣም ትልቁን ቦታ የሚወስድ ነው እና የኤኪቲኬን ዴቨሎፕመንት የኢሳክን መምጣት ተከትሎ ወረደ። የሆነበት ምክንያት ምንድነው? ኢሳክ በጫና 130 ምናምን ሚሊዮን ወጥቶበት ቱማች ኤኪቲኬ ግሮ እያደረገ ከቡድኑ ጋር እየተላመደ በነበረበት ሰዓት እሱ መጣና አታስቀምጠውም ስኳድ ውስጥ ቀላቀልከው። ግን ይሄ ማዮርካ ላይ ነበረ በትራንስፈር ሩመርስ ማዮርካ ላይ ነበረ ከቲሙ ጋር ራሱ ከኒውካስትል ጋር ራሱ ፕሮፌሽናል አይደለም። ከኒውካስትል ጋር እየሰራ ለኒውካስትል እየተጫወተ ሊቨርፑል ቢገባ ይሻል ለልጁም ፐርፎርማንስ። ግን ዝውውሩን ለማፋጠን ማዮርካ ሄዶ ብቻውን በግል ነው ይሰራ የነበረው እንደ ቲም ይሰራ አልነበረም። እና አምጥተህ እዚህ ትልቅ ሊግ ላይ ባንዴ ሰብመርጅ ስታደርገው የራሱ ችግር አለ። የእሱ ችግር ብቻ ሳይሆን የኪቲኬንም ይዞ ተወረደ ገባ። ሌላ ፍሎሪያን ቨርትስ እኔ በጣም ያሳዝነኝ ኳስ በነካ ቁጥር ምክንያቱም የምታውቀዋለህ ባየር ሌቨርኩሰን ላይ ማለት ነው እና አሁንም እኮ ያን እኮ ታያለህ። ኦልሬዲ የእንግሊዝ ሚዲያዎች እንደ ፍሎፕ ሁሌ ጫና አለ አይደል የመጣህበት ዋጋ ይለጥፉብና ከዛ ጋር ልጁ ገና እየተላመደ ያ ደግሞ የተጫዋቾችን ፕሬሸር እንትን ይልና ጉድ ፐርፎርማንስ ነው ገና ኢንፍሉዌንስ ይደረጋል። ገና እኮ ቤቱ መኖር ከጀመረ እንግሊዝ ውስጥ እኮ 2 ወር ምናምን ነው ይልኝ ገና አዳፕቴሽን ፔሪድ አይውልም ገባ ወዲያው ጫና። ፍሎሪያን ቨርትስ ጥሩ ካልሆነ ከአምና ጀምሮ በስታት ብቻ አሪፍ የሆነው እየወረደ የመጣው የሳላ ደግሞ ዘንድሮ መውደቅን ተጨምሮ አሌክሳንደር ኢዛክ ግራቬንቤ ተጎድቶበት የተከላካዮቹ የኮናቴና የቫንዳይክ ጥሩ አለመሆኑን ጨምረህ 4 ተከታታይ ኤክስፔክት ምናምን የምታደርገው ነገር አይኖርም። በቃ 4 ተከታታይ መሸነፉ ለእኔ ኤክስፔክት ሳደርገው ነበር። ምክንያቱም በፋይናል ታይም ላይ እያሸነፈ የመጣ ቡድን ነው እየተበለጠ ሊቨርፑል እና አለ እኮ አንዳንድ ነገሮች ታያለ። ግን ይህን ስኳድ ማኔጅ አድርገው ወደ ራሱ ሲስተም አርኔ ስሎት የማምጣቱ ሂደት ጊዜ ይወስድበታል። ወደ ሲቲ ደግሞ ወደ ተሸነፉት ስንገባ ሲቲ ሪቢውልድ እያደረገ ነው እንደ አዲስ ልክ እንደ ንስር አለ ራሱን እንደሚነቃም ስኳዱ እንደዛ ነው ሪቢውልድ እያደረገ ነው። ምክንያቱም ትሬብል ዊነርስ የነበሩት ልጆች ኦልሬዲ ጨርሰናል። እዚህ ጋር ምን አለ መሰለህ አሁን ዩናይትድ ቤት ውስጥ በጣም ትሬብል ዊነርስ ሆነ ለኔክስት አምቢሽን ይኖራል። ምክንያቱም ያንን አግኝቶ ስለምታውቅ ቻምፒየንስ ሊግ ምናምን አግኝቶ ስለምታውቅ ሲቲ ቤት ስትመጣ ግን አንተ ነህ ታሪካዊ ተጫዋች በቃ ሳቲስፋይድ ሆነና ሌላ ነገር ሉክ ማድረግ ትጀምራለህ። ለምሳሌ የግሪሊሽ ዝውውር ይነግራል። ሲቲ ቤት በጣም በቃ የወረዳ አቋም ያሳያ ምና ቤንች የተደረገ ምናምን ሌላ ታሪክ ውስጥ ገብቶ ልጁ አሁን ኤቨርተን ቤት ሲመጣ በሌላ አምቢሽን በቃ ለቶፕ 10 የሚጮት አምቢሽን ይዞ የሂውማን አስተሳሰብ ነው እና እነሱን ገና እየቀየረ ያለበት ታይም ብዙ ተጫዋቾች አስፈርመዋል። የሮሪ መጎዳት ተጨምሮበት ተጋጣሚው ደግሞ ቀላል አልነበረም። ኡናይ ኤምሪ በጣም ሻርፕ የሆነ አሰልጣኝ
በጣም ከ19ኛ ተነስቶ ነው ያለበት ደረጃ ላይ መጣው ወደ 8ኛ ምናምን ተከታታይ ተጫዋቾች አሸንፎ እና ፎርሙን ያገኘ ቲም ነው ያጋጠመው እና የስቲም መሸነፍ ከጋርዲዮላ ይመለሳል የሚል እምነት አለኝ። ያው በጣም የወረደ እንትን ላይ ባያጠናቅቅ ጋርዲዮላ ያመጣዋል የሚል እምነት ጊዜ ይወስዳል። ሌላው የቼልሲ የሰማያዊዎቹ ቤት በብሬንትፎርድ 2-1 ተሸንፏል። ቼልሲ 2-1 ተሸነፈ። በብሬንትፎርድ እንኳን ከሊቨርፑል ጋር ነበር 3-2 ሰንደርላንድ ነው ያሸነፈው። ሰንደርላንድ ፎርሙን ያገኘ ቲም ነው በዚህ ዓመት ቶፕ 4 ውስጥ ያለ ቲም ነው እና ጨዋታው ላይ ግን ስትመለከት ፖዚቲቭ ኔጌቲቭ የሚሆነ ነገር ነበር ለቼልሲ። ከዩናይትድ ሄደው አሌሃንድሮ ጋርናቾ ጥሩ ጎል አግብቷል። ያው ከጋርናቾ የምጠብቀውን አይነት እና ፎርሙን የያዘበት እና ታክቲካሊ ግን ቼልሲ የምናውቀውን የኤንዞ ማሪስካን አጫወት ተጫዋቾች መተግበር የአቃታቸው አይነት ወይም ደግሞ ክሬቲቪቲው እየቀነሰ ምክንያቱም በጣም ቼልሲ ቤት ውዱ ሚድፊልደር ነው ያለው በፕሪሚየር ሊግ በዓለም ይመስለኛል በዓለም የእግር ኳስ ታሪክ ውስጥ ማለት ኤንዞ ፈርናንዴዝ እና ሞይስ ካይሴዶ ማለት እስቲል የእነሱ ኬሚስትሪ አምና በሮሙ ላቪያን ዘንድሮ ደግሞ ሪስ ጄምስን እያስገባ ማሎ ጉስቶንም የማስጫወች እያደረገ የሁለቱም ኬሚስትሪ ለማምጣት አንደኛውን ገፋ አድርጎ ማለት ነው ይሞክራል። ሚድፊልደር በ100 ምናምን ሚሊዮን ፓውንድ አውጥቶት ሞይስ ካይሴዶን የቀኝ ተከላካይ ያደርገዋል። ይህን ላይ ያደረገ ያለው ምንድነው የሁለቱ ኬሚስትሪ ላለመምጣት ምክንያቱም እነዚህ ኮምፓታብል እንዲሆን አንድ ላይ 200 ሚሊዮን ፓውንድ ይወጣባቸው አታስቀምጥም በጣም በጫና ካልሆነ ማለት ነው እና የዛ ችግር ተደምሮ ያው ፖዚቲቭ ነገር ያለ አንድ ፕሮግራም ናቸው ማግባት ነው። ሌላው ያው ባለቀ ሰዓት ነው የገባበት እና ኤንዞ ማሪስካ ደግሞ ሌላው ቀጣይ የጫና ውስጥ የሚገባ አሰልጣኝ ሆኗል። ኦልሬዲ ሩመርስም አሉ አንድ ማድረግ አልቻለም ወደ ሌላ አሰልጣኝ ሽፍት ማድረግ ምናምን ያው ቼልሲ ቤት ሁሌ እንደምታየው ነገሮች እሳት ነው ወንበሩ እሳት ነው። የተሸነፉትን ጨርሰናል። ወደ አሸነፉ አርሰናልን ማውራት አርሰናል ከክሪስታል ፓላስ አርሰናል በቃ ቀጥሎታል። ኮንሲስተንት የሆነ ቲም ሆኗል። እኔ እዚህ ጋር እንድታነሳው የምፈልገው ከአርሰናል ኳሊቲ የመከላከል አቅሙ የአርሰናል 5 ጨዋታ አሁን ስትሬት ጎል አላስተናገደም። ይህ ፎርም እንዴት ሊያገኝ ነው የቻለው አርሰናል? ብዙ ጊዜ የአርሰናል ደጋፊዎች ከአርሰናል ደጋፊዎች ጋር ማለስማማበት ሀሳብ አለን። አርቴታን ከጋርዲዮላ ጋር ስለሰራ የጋርዲዮላ ታይፕ ኮች አድርገው ያስቡታል። የጋርዲዮላ ኬሪየር ሌላ ነው፣ አግዞታል በአሲስታንት ኮች ማለት ነው። እሱም ራሱ መስክሯል እኮ እኔ አይደለሁም የራሱ ኳሊቲ ያለው ሰው ነው። ትክክል። አርቴታ ከዴቪድ ሞይስ ጋር ሰርቷል፣ ከአርሴን ቬንገር ጋር በተጫዋችነትም ሰርቷል። የተለያየ አሰልጣኞች ምንድነው ውህድ ነው እና አንዳንዴ እንደውም እኔ ከጋርዲዮላ አስተሳሰቡ ይልቅ ማለት ነው የዴቪድ ሞይስ የዛ በሎ ብሎክ የሚጮተው እንትን ይመጣብኛል ኤቨርተን እያለ እና ማታገባበት የተከላካይ መስመር ነው የገነባው። ይሄ ከቆይታ የመጣና ተጫዋቾችን ደረጃ በማሻሻል በተደረጉ ትራንስፈሮች ማለት ነው። ለምሳሌ ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ኦልሞስት 4 ዓመት በደንብ በጣም ዲሽና ፈርዲናንድን አይነት ያስታውሰናል። መብላት የሚፈልገው ነው ለሚያውቀው ምን አይነት ተጫዋች እሱ ማርክ ማድረግ እንደሚችል ያውቃል። በጣም ፊል ይደራረጋል። እዚህ ላይ ካላፊዮሪን ስትጨምር ባለፉት ትራንስፈሮች ቀኝ ላይ ቲምበርን ስትጨምር ድጋሚ ዘንድሮ ሂንካፔን ጨምረህ ሞስኬራን ስትጨምርበት ይህ የተከላካይ ቲም አንድ አርሴናል ደጋፊ ያለ እዛ ጋር ደስ የልብን እየተናገረ ነው ስትጨምርና በዛ ላይ ደግሞ ለተከላካዮች ሽፋን የሚሰጥ 6 ቁጥር በቃ ገበያው ላይ ካሉ ምርጥ የሚባሉ 6 ቁጥር አንተ ዙ ሜድን ቁጭ ስታረግ የነ ራይስ የ8 ቁጥር የቦክስ ሚና ጀምረበት አርሰናል በጣም በቃ የሚገርም ዲፌንስ ጥሩ በማጥቃቱ ሳይሆን አርሰናል ለምሳሌ ኤክስጂ እኮ ዩናይትድ ይበልጠዋል ስቲል አይደል? ግን ምንድነው ዩናይትድ የሚቆጠርበት ቲም ኤክስጂውም ደግሞ ምንድነው ኮንቨርሽን ሬቱ ያነሰ ቲም ነው ዩናይትድ። አርሰናል ጋር ስቲል ኤክስጂው ያነሰ ሆኖ ኮንቨርሽን ሬቱ ግን ከፍ ያለ አጥቂዎቹ ቬርሳታይል ናቸው፣ ማግባት ይችላል።
ሌላው ደግሞ ሴት ፒስ ላይ ያለው ኮንሲስተንት ቅድም ያልኩ ባይዘው ስለ አርሰናል ነው ለነገር አውርተናል። ሴት ፒስ ላይ የያዘውን ኮንሲስተንሲ እንትን የሚለውና በጣም ኢንሴን የሆነ ነምበር ነው ሴት ፒስ ላይ የምታየው አርሰናል እና ባለፈውም የተቆጠረችው የኤቨሬቺ ጎል ከሴት ፒስ ጎል የተገኘች ነች እና ይሄን ስታይ ታይትል ኮንቴንደርስ ናቸው እንደ የሚል እንትን ታመጣለህ። ኦልሞስት ከ20 ዓመት በኋላ ለትልቅ ዋንጫ ዲሲር ምንም ካልተፈጠረ ያረጋቸዋል ይመስለኛል። እነ ሲቲም እነ ሊቨርፑልም ወረድ እንዲሁም ማንቸስተር ነው የሚያሰጋቸው ተላለ እሷ ላይ እንኳን የማይሰል ቢሆንም ትንሽ ጥያቄ አለኝ። ያው ግን ዲሲር አርሰናል ካልበላ ለአርቴታ ዝገነ ቢታፍ በጣም ታፍ ነው የሚሆነው። በጣም በቃ ከገበያ አንጻር አይተውት ያው ክሮኤንኪም ከግሊዘር የባሰ ሲባል የሆነ እንትን ነው እጃቸው ተፈታ አጥቂ ተባለ አጥቂ መጣ ግን ይዘን መጡ በደንብ ተደራጀ የሚያደርገው ምንም አሁን ኮምፕሌን የሚያደርግበት ነገር I don't think አርሰናል the past 4 years ምናምን ከቻምፒየንስ ሊግ አይወጣት ነው። ያው እነሱ እንትን አለምሳ ፔሳር የሚባለው እኮ ብታወጣው ወጪ ከምታስገባው ወጪ ጋር ሲመጣጠን እና ይሄን ያህል ፔሳር 100 ሚሊዮን ፓውንድ ተፈቅዷል ሲባል ገብቷል ብዙ ይሸጣል ማለት ነው። አርሰናል በዚህ ደረጃ የተሻለው ቲም ነው። በአርቴታ ስር ይሸጣል ተጫዋቾች ይሸጣል። አሁን ደግሞ ይገዛል። በዛ ላይ ደግሞ ኤሚሬትስን ከገነቡ በኋላ የማስገባት አቅማቸውን ከፍ ብሏል። ኢንተርናሽናሊ ጥሩ የሆነ ቲም ሆኗል። ምክንያቱም ሻምፒዮንስ ሊግ ላይ ቆይታል እና ሁለተኛ ሶስተኛ እያልክ ነውና ከዛ አንጻር አይተው አርቴታን ማቆየት ካልፈለጉ በስተቀር ቼንጅ ይመጣል አርሰናል ቤት ማይበላ ነው። ምክንያቱም ዘንድሮ እዛ ቆንጆ አመት እያሳለፈ ነው ከኮሞ ጋር። እንግዲህ አርሰናል አርቴታ ካልበላ ሰክሰሰሩ ይመስለኛል ፋብሪጋስ። ኮሞን ያሳደገበት መንገድ ስታይ እሱ ያው አሁን የአርሰናል ደጋፊዎች የመጀመሪያ ፕራዮሪቲ የሚመስለኝ ምንድነው ዋንጫ ነው አይደል? ከየትኛው ማንግል ጆዜም ይምጣ በጣም የሚከላከል ያሰልተኝ አይበላም ግን ዲያጎ ሲሞኔ የሚምጣ ብቻ ይብላ እና ፋብሪጋስ ላይ ግን ምንድነው የምትወስደው ታይም ይኖራል ከቲሙን ገና ደግሞ እና የሆነ ሬዲሜድ የሆነ አሰልጠኝ እንደ አንቺሎቲ አይነት ትላልቅ ተጫዋቾችን አንድ ላይ አድርጎ መብላት የሚችል እንደ ሜንታሊቲው አሁን አርሰናል እንደ ትልቅ ቲም ራሱን ኮንሲደር ያለማድረግ ችግር ነው ያለበት እንጂ ይሄ ስኳድ ቻምፒየንስ ሊግ የመብላት አቅም አለው። ትክክል። አሁን የምትለውን ነገር በምን ደግፋለሁ መሰለህ? ከሊቨርፑል የነበረውን ጨዋታ አርሰናል በአቅም ሊቨርፑል ቢያጠቃ ያ ውጤት እንደዚህ ይሆናል ብዬ አልጠብቅም። በቃ ሊቨርፑል ኢቭን ከሲቲ ጋር ስሙን ይዞ በቃ ሲቲ ላይም ለዘመናት ሲደረገው የነበረው ዶሚኔሽን ምናምን እንትን ብሎ ነውና ከዚህ የተሻለ መሆን የሚችል ቲም ነው ብዬ አምናለሁ። ዘንድሮ እንዳልከው ታፍ ነው ለአርቴታ። ምክንያቱም ለኔክስት የሚወጣው አሰልጣኝ ባሉ ተጫዋቾች የአመት ፕሮጀክት ወስዶ ወዲያው ዋንጫ መብላት የሚፈልግ ነው የሚመስለኝ። ያው የአርሰናል አስተዳዳሪዎችም ማለት ነው። በጣም አሪፍ ሰሌ ለነበረን ቆይታ እናመሰግናለን። ፉትቦል ፐብ ነበረ ስትከታተሉ የነበሩ ተመልካቾቻችን፣ አብራችሁ ስለነበራችሁ እናመሰግናለን። ሳምንት እንገናኛለን። መቻችሁ